ዛሬ ዓለም ትንፋሿን አውጥታ የምትጠብቅበት ታሪክ የሚቀየርበት ወሳኝ ቀን ላይ እንገኛለን። ፕሬዝዳንት ዶናልድ ትራምፕ ባለፉት ጥቂት ሰዓታት ውስጥ የሰጡት መግለጫ መላውን ዓለም እያሳወከ ነው። የሚቀጥሉት 2 ቀናት ውስጥ የሆነ ነገር ይከሰታል ያሉት ትራምፕ ዓለምን ወደ ማይቀለበስ የጦርነት አውድማ ሊከቷት ነው ወይስ በመጋረጃ በስተጀርባ ትልቅ የዲፕሎማሲ ድል እየተቀዳጁ ነው? ዛሬ ሌሊቱን የተሰሙ ሰበር መረጃዎችንና በመካከለኛው ምስራቅ የተከሰተውን አስፈሪ ወታደራዊ ፍጥጫ በዝርዝር የምንመለከተው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዶናልድ ትራምፕ ይህን መግለጫ የሰጡት ከኢራን ጋር በፓኪስታን ለሚደረገው ድርድር በድጋሚ ለመቀመጥ ፍላጎት ባሳዩበት ወቅት ነው። ነገር ግን ይህ ድርድር ሰላምን ለማወር ነው ወይስ ጦርነት ከመጀመሩ በፊት ለጠላት የሚሰጥ የመጨረሻ ማስጠንቀቂያ? ተንታኞች እንደሚሉት ከሆነ ትራምፕ ኢተገማች ወይንም አንፕሬዲክተብል የመሆን ስልታቸውን እየተጠቀሙ ነው። ጠላት ምን እንደታሰበ እንዲያውቅ በማድረግ በስነ ልቦና ጦርነት የበላይነቱን ለመያዝ እየሞከሩ ነው ይላሉ። አሁን ደግሞ ትኩረታችንን ወደ ዓለም የነዳጅ የረም ስር ወደ ሆነው የሆርሙዝ መሽመጥ እናድርግ። አሜሪካ መሽመጡን መዝጋቷን ተከትሎ የዓለም ሀያላን አቋማቸው ለሁለት ተከፍሏል። ፕሬዝዳንት ትራምፕ የሆርሙዝ መዘጋት ከኛ ይልቅ ቻይናና ኢራንን ይጎዳል በማለት በግልጽ ተናግረዋል። ይህም ንግግር ቤጂንግን ክፉኛ ያስቆጣ ሲሆን የቻይና መከላከያ ሚኒስተር ዛሬ ሌሊቱን እጅግ አስደንጋጭ ትዕዛዝ ተላልፈዋል። ማንኛውም የቻይና የንግድ መርከብ በቻይና የባህር ኃይል የጦር መርከቦች ታጅቦ እንዲጓዝና ጥቃት የሚሰነዝርባቸው አካል ካለ ቀጥተኛ ጥቃት እንዲፈጽሙ ታዘዋል። ይህ ማለት በአሜሪካና በቻይና የጦር መርከቦች መካከል የጥይት ልውውጥ ለመጀመር የሰከንዶች ጉዳይ ብቻ ቀርቷል ማለት ነው። ቻይና የሁሉናዬ ጉዳይ ነው የምትለውን የነዳጅ መስመር ለማስከበር ማንኛውንም መስዋዕትነት ለመክፈል መዘጋጀቷን እያሳየች ነው። በሌላ በኩል ኢራን ዝምታን አልመረጠችም። አዳዲስ የሳተላይት ምስሎች እንደሚያሳዩት ከሆነ ኢራን ከመሬት በታች የሚገኙ ግዙፍ የሚሳኤል ከተሞቿን ማውጫዎች እያጸዳች ነው። እነዚህ በኮንክሪት የተገነቡና ከማንኛውም የአየር ድብደባ የተጠበቁ ዋሻዎች በሺዎች የሚቆጠሩ ሚሳኤሎችንና ድሮኖችን ይዘዋል። የወታደራዊ ተንታኞች ስጋት ኢራን የመጀመሪያውን ጥቃት ተቀበል፣ ከዚያ ራስን አደራጅተ አጸፋ ስጥ የሚለውን ስትራቴጂያዊ አካሄድ እየተከተለች መሆኗ ነው። የአሜሪካ የስለላ ተቋማት እንደሚሉት ከሆነ ካለፈው 1 ወር ጦርነት በኋላም ቢሆን ከ50 በመቶ በላይ የሚሆነው የኢራን የሚሳኤል ክምችቶች አሁንም ድረስ በዝግጅት ላይ ነው። ይህ ማለት ኢራን ገና ትልቁን ጡንቻውን አላሳየችም ማለት ነው። ዓለም በጦርነት ስጋት ውስጥ ባለችበት በዚህ ሰዓት በአሜሪካ የፖለቲካ መድረክ ላይ ሌላ ድራማ እየታየ ነው። ዲሞክራቶች ፕሬዝዳንት ትራምፕ በ25ኛው የህግ መንግስት ማሻሻያ መሰረት ከስልጣን ለማንሳት የሚንቀሳቀስ ኮሚቴ ለማቋቋም ረቂቅ ህግ አቅርበዋል። ታዲያስ ምክንያታቸው ምንድነው? ትራምፕ የኢራን ስልጣኔ ከምድረገጽ አጠፋለሁ የሚለው አስተሳሰባቸው ለሀገር መሪነት የሚመጥን አእምሮ የላቸውም የሚል ክስ አስከትሎባቸዋል። በዚያም የሕክምና ምርመራ እንዲደረግላቸውም እየተጠየቀ ነው። ዋይት ሃውስ ግን ይህንን የሽንፈትና የቅናት ሴራ ነው ሲሉ አጥላልተዋል። ምክትል ፕሬዝዳንት ጄዲ ቫንስም ከትራምፕ ጎን መቆማቸው የዲሞክራቶች ሙከራ ስኬታማ የመሆኑ ዕድል እጅግ በጣም ጠባብ እንደሆነ አድርጎታል። ነገር ግን ይህ የውስጥ መከፋፈል አሜሪካ ለጠላቶቿ ያላትን ገጽታ እያዳከመው ይገኛል። ወደ ቀጠናው ሀገራት ስንመለስ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰላሚን በትራምፕ ላይ ከፍተኛ ጫና እያደረጉ ነው። ሳውዲ አረቢያ የሆርሙዝ መሽመጥ መዘጋት ለኢኮኖሚው የሞት ፍርድ መሆኗን ታውቃለች። የነዳጅ ዋጋ በአሁኑ ሰዓት በአንድ በርሜል $100 በላይ አሻቅቧል። ሌላው ስጋት የሁቲ አማጽያን ናቸው። ኢራን በቀጥታ ጦርነት ውስጥ ከገባች በየመን ያሉ አጋሮች የባቡ ኢል መደብን መሽመጥ በመዝጋት የዓለምን ንግድ ሙሉ በሙሉ ሽባ ሊያደርጉት ይችላሉ የሚል ስጋት አለ። ይህ ከሆነ ዓለም ታይቶ የማይታወቅ የኢኮኖሚ ድቀት ውስጥ መግባቱ የማይቀር ነው። ውድ የብርሃን ኒውስ ቤተሰቦች ዛሬ ያየናቸው መረጃዎች ሁሉ የሚያመላክቱት ዓለም ወሳኝ በሆነ መስቀለኛ መንገድ ላይ መሆኑን ነው። ትራምፕ የሆነ ነገር ይፈጠራል ያሉት በድርድር የሚመጣ ሰላም ነው ወይስ የሚጀምር ጦርነት? ቻይናና አሜሪካ በባህር ላይ የሚያደርጉት ፍጥጫ ወዴት የሚያመራ ይሆናል? እኛ ሁኔታዎችን በንቃት እየተከታተልን የምናሳውቃችሁ ይሆናል። ይህንን ቪዲዮ ላይክ እና ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። መልካም ቆይታ።